ታችን ስንለው ሌላን የሚፈልጋት አለ ወይ ለጥቅሟ እንጂ ሌላ የሚፈልጋት የለም የሚል ዲፌንስ ሰጠኝ። በተመሳሳይም ደግሞ ለምን እናንተስ ሶፊዩ ይሄ ያለፈበት ኬዝ ነው። ቆይ ልመጣላችሁ ነው። በዚህ ልክ ብዙ ተቀያይመን መጨረሻ ላይ የቀራት ጥቂት ጊዜ እንደሆነ አወቀን። እኛም ግን ጥቂት ጊዜ እስኪቀራት ድረስ የትኛው ይሄ ወካይም ያለው ሰውዬ የትኛውም አካል መረጃ ከመስጠት ተቆጥቧል። በታወቀ ጊዜ ጀምሮ እኛ ምንድን ያደረግነው ተወካይ ለመቀየር እንቅስቃሴ በምናደርግ ጊዜ አሁን አቡ አፍናንም በደንብ ያውቀዋል። ጊዜ ስለሌለ ሌላ ሰው እስኪለወጥ ድረስ የእንትኖ ፍርዷ ይደርስባታል። ስለዚህ እኛ በኃላፊነት እሱን ትሪት እናደርገዋለን። ተወካዩ ማለት ነው። ሌላ መቀየር አያስፈልግም ብለው ሁሉም ኮሚቴ ለእኛ ሙሉ ፋሚሊያችን ተናገሩ። እናንተ ጋር ከሆነ እናንተ ካመናችሁበት ሰጥተናችኋል። አድራውን እንደው ፕሮሚስ ገብተናል ከኮሚቴው ጋር ማለት ይሄ ማለት የሳውዲ ኮሚቴ ማለት ነው አይደለ? ኮሚቴ ሰፍዩ ወንድም አንዴ ስማኝ፣ አንዴ ላቋርጥህ። ቀጠሮ የተባለው መቼ ነው? አሁን አቡ አፍናን የሰጠን ቀጠሮ፣ ምናልባት እነዚህ ነገሮች ከቀጠሮ በኋላ ቢወሩ ጥሩ ይመስለኛል። ቀጠሮ ቀኑን እሱ ራሱ አያውቀውም። ገና ተደውሎ ነው ቀጠሮ የሚሰጠው። በቃ ቆይ ዙዙ ምናልባት እነዚህ ነገሮች አሁን የሚወሩት ለእሷ ጥሩ ላይሆኑ ይችላሉ። በቃ እስኪ ከቀጠሮ በኋላ እናውረው መሰለኝ። ኖ እኔ አቡ አፍናን ጋር አቡ አፍናንም ማውራት ፈልጋለሁ ወንድም ካሊድ፣ ምክንያቱም ነገ ለምንሰራው ስራ እኔ መልስ ስለምፈልግ ፕሊዝ። ሆልዳር አንዴ እነዚህ ነገሮች የሚወሩት ከሚዲያ ግብአቶች የሚዲያውን ጓ ለማድረግ ካልሆነ በስተቀር ለሌላ የሚጠቅማት ነገር የለም። ያው ሁላችንም ፎከሳችን እሷ ከሆነች የተባለው ቀጠሮ ጥሩ ነገር ከሆነ ዙዙ ያው እስካሁን እኔ ስልክ እናንተን ኮሚኒቲ ሳገናኝ ነው የነበረው። ቅድምም ትልቁ አለመግባባት አትሊስት ስልክ የለም ሲል ይሄ አሳዶ ፈልጎ የማገናኘት ነገር ነው ያደረጉት። አንዳንድ ጊዜ እዚህም ጋር ራሱ አሁን ኮሜንት ላይ ምናምን በቃ ብዙ እንትን አለ። አሁን መፍትሄው ምንድን ነው? ወደ መፍትሄ ለመምጣት ነው መደወል። ሁላችሁም እጃችሁ ላይ የአቡ አፍናን ስልክ አላችሁ፣ ደውሉ። እንደኔው ማስገባት ትችላላችሁ፣ መደወል ትችላላችሁ። ስደውልለት ሌላ ስልክ እያወራ ነው። ኤኒዌይ እንደኔ መፍትሄ ስለሆነ በፊትም መፍትሄ ላይ ነው ማተኮረው እና የመጀመሪያው ነገ ተስፍሽ ሁላችንም ተገናኝተን ውጭ ጉዳይ ሄደን እነ ሰፊዩም በጊዜ ተኝታችሁ ጠዋት ላይ ሌሊት ተሳፍራችሁ መጥታችሁ እስከዛው እኛ ጠዋትም ቢሆን የመጀመሪያው ጣል ጠዋት ላይ እንሄዳለን። ውጭ ጉዳይ ያለውን ነገር ቼክ እናደርጋለን። ከዛ በኋላ ግን እንዳለው እነሱ ቅድም ተስፍሽ ለአቡ አፍናን የሰጠው አሳይመንት የልጅቷን ሁኔታ ሄደው ከህጋዊ ወኪሉ ጋር አብረው ሄዱ። አይ ቲንክ አቡ አፍናን ድጋሚ ቆይ ደውሏል። እሱን ማምጣት እንችላለን። ከዛ ውጭ መፍትሄ ብዬ ማስበው ይሄንን ነው። አቡ አፍናን እሺ አለ